በጣም አደገኛ መጥፎ ህይወት የነበርኩበት ጊዜ ነበር። አሁን ወደ ሐረር አካባቢ ወደ ሐረር ነው የምንሄደው ማለት ነው። በዚህ ሚዲያ የምትሰሙኝ ሰዎች አሜዚንግ በጣም ይገርም ነው እንጂ እኔ በረንዳ ላይ ምናምን ተኛለሁ። ባለቤቴ ግን ከልጄ ጋር የልጆቼ እናት ከህፃኑ ልጅ ጋር በህፃናት አልጋ አጭር አይደል እዛ ላይ እግሯን እያንጠለጠለች ትተኛለች። ምን ማለት ነው? እኔ የህይወት ምዕራፍ ሊዘጋ ነው ማለት። እግዚአብሔር ያየልህን ነው የምትሆነው፣ ሰው የፈራውን አይሆንም። አሁን ግን ኢየሱስ በመግባቱ እነዚህን ነገሮች ሳይቀየሩ እንዴት ህይወትን ቀየረ? እዛ ቀይ መስቀል ሲሄዱ አይ ካንተ ላይ ደግሞ መውሰድ አንችልም፣ ትንሽ ሄደህ ተኝተህ መምጣት አለብህ አሉ። ወደ ሆስፒታል ስመለስ እሷ በህይወት የለችም። ሰላም ይብዛላችሁ የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ ላይ ያላችሁ ይህንን ሚዲያ የምትከታተሉ ዛሬም በተመሳሳይ ጊዜ አሊቲያ ሾው ፖድካስት ስቱዲዮ ላይ እንገኛለን። ታዲያ ዛሬ የምናወራው ደግሞ የሚገርም ነው። አንድ ታላቅ ሰው በመካከላችን አለ። ይህም ደግሞ አሁን ወደ ሐረር አካባቢ ካለው ፓስተር ጋር ነው የምንገናኘው። ወደ ሐረር ነው የምንሄደው ማለት ነው። ስለዚህ ይህ ጊዜ ድንቅ ጊዜ ይሆናል። ሐረር አካባቢ ያላችሁ እንዲሁም በኢትዮጵያ ውስጥ በተለያዩ ደቡብ እንዲሁም ምስራቅ፣ ምዕራብ፣ ሰሜን ላይ ያላችሁ ሁሉ የምትሰሙ እንዲሁም ደግሞ የተለያዩ አካባቢዎች ላይ በተለያየ ዓለማት ላይ የምትገኙ ይህንን ድምፅ የምትከታተሉ ሌሎችም ደግሞ እንዲሰሙ እንዲያዩ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ እነዚህ የሚወጡ ቪዲዮዎች እንዲደርስላችሁ እንድታደርጉም እንደገና በአክብሮት እንጠይቃለን። ስለዚህ ሁላችሁንም ወደዚህ ቪዲዮ እንድንከታተል ጋበዝኳችሁ። አመሰግናለሁ። ፓስተር እንዴት ነህ? እንኳን ወደዚህ አሊቲያ ሾው ሚዲያ በሰላም መጣ። በዚህ ስፍራ ላይ ተገኝተ የህይወትን ተሞክሮ ልታካፍል ስለመጣ ከልብ እናመሰግናለን። አመሰግናለሁ ፓስተር። እኔም እጅግ አድርጌ አመሰግናለሁ ይህን እድል ስለሰጠኸኝ። አጋጣሚ በሚመስል ግን የእግዚአብሔር ጊዜ የሆነ ጊዜ ይመስለኛል። እጅግ አድርጌ አመሰግናለሁ። ሐረር ሰው በጣም ነፃ እንደሆነ፣ ለሰዎች አዛኝ እንደሆነ፣ ፍቅር እንደሆነ ብዙዎች ይናገራሉ። በተለይ ሐረር ድሬዳዋ አካባቢ፣ ምስራቅ አካባቢ ያሉ ሰዎች በጣም በነፃነት የሚያወሩ በጣም ደስተኛ የሆኑ ሰዎች እንደሆኑ ይነገራል። እና እንዴት ነው ይሄ እውነት ነው? እውነት ነው ፓስተር። አንተም በአንድ አጋጣሚ መተህ ሐረር ላይ አይተሃል። ፍቅራችን እንደሰማሁ ብቻ ሳይሆን በተግባርም አይተዋል። እውነት ነው። ሐረር ላይ ፍቅር ነው። ሰው ከሰው ጋር እንብላ ብላ አትጠይቀውም፣ አብሮህ ይበላል። እና የእውነትም የፍቅር ሀገር ነው። በጣም ሄደው ያዩት ደግሞ ያውቁታል። ከምስክርነት ከሚሰሙት ባሻገር በአካል ያዩት ያውቃሉና አንተም በአንድ አጋጣሚ መተህ ቤተክርስቲያናችን አገልግሎት ከተማችን አይተህ መተሃልና እውነት እንደሆነ አንተም ትንሽ ቢሆን ቀምሰሃል ብዬ አስባለሁ። በጣም ነው የማውቀው። በተለይ ሐረር ሰዎችን ሳገኝ ሁል ጊዜ ፈን ነው የሚሆነው። በጣም ደስ የሚሉ በጣም የተወደዱ ሰዎች እንደሆነ ኢትዮጵያ ውስጥ እንደውም ዩኒክ ነው። አካባቢውንም ከተማኑም ለማየት ሞክሬያለሁ። በጣም አስገራሚ ነው። አንድ እስኪ ፓስተር ተስፌ ማን ነው? እስኪ ራስህን አስተዋውቅ። እንዴት ነው ደግሞ ወጣትነት ጊዜ ምን ነበር? እስኪ ወደኋላ ታሪክን ትንሽ ነገር ንገረን። ኦኬ፣ እኔ ፓስተር ተስፋዬ ላምቦሮ እባላለሁ። ተወልጄ ያደግኩት በአሁኑ አጠራር የማዕከላዊ ኢትዮጵያ ክልል ጉራጌ ዞን እንደጋኝ ወረዳ ናዝሬት የምትባል መንደር ውስጥ ነው የተወለድኩት። በጉራጌኛ ነዝሪ ይባላል፣ በአማርኛ ናዝሬት ይባላል። እዛ መንደር ውስጥ ነው ተወልጄ ያደግኩት። የልጅነት እድሜንም እዛ ነው ያሳለፍኩት። የሶስት ልጆች ወንድ ልጆች አባትና የአንዲት ሚስት ባል ነኝ። የልጅነት ጊዜ እንደማንኛውም የገጠር ልጅ እንዳልኩ ባላገር ውስጥ ነው ያደግኩት። በትምህርቴ ጎበዝ ተማሪ ነበርኩ እና ታስታውሱ እንደሆነ መሰረተ ትምህርት የሚባል ትምህርት ነበረ። እዛ መሰረተ ትምህርት እየተማርኩ እዛ ውስጥ አስተማሪ ሆኜ ነው ያደግኩት። መሰረተ ትምህርት ማለት እድሜ ምን ያህል ማለት ነው? እሱ ለጊዜው እናቆየው። በቀጥታ ከዛ ውስጥ እኔ ማስተማር ጀመርኩ። ከዛ በኋላ እናቶችን አባቶችን ነው ማስተምረው። ከዛ በቀጥታ ይሄ ሰንዴይ ስኩል የሚባል ነገር ኬጂ የሚባል ነገር ሳልማር በቀጥታ ሁለተኛ ክፍል ነው የገባሁት። ሁለተኛ ክፍል በቀጥታ የገባሁበት ዓመት አንደኛ ነው የወጣሁት። እንዲህ ያልኩ ነው የልጅነት እድሜ የጨረስኩት። እግዚአብሔር የተባረከ አእምሮ ሰጥቶኛል ብዬ አምናለሁና በዛ ቀጠልኩ።
በቤታችን ሁለተኛ ልጅ ነኝ። የእናት አባቴ ሁለተኛ ልጅ ነኝ እና ታላቅ ወንድሜንም ጨምሮ 3 እህቶች አሉኝ፣ 2 ወንድሞች አሉኝ። እነሱንም እንደ አባታችን በልጅነቱ ስለሞተብን እነሱንም በኃላፊነት እንደ አባት ሆኜ አሳድጌ ግማሾቹ ሴቶቹ በጊዜ በትዳር ዓለም ሄደዋል። ሌሎቹን አስተምሬ ወደ ስራ ዓለምም ወደ ትዳርም የገቡ አሉ። እድገቴ ይህን ይመስላል። ኦኬ፣ በጣም የሚገርም ነው ፓስተር። ብዙ ነገሮች ከኔ ጋር ይገናኛል። እኔም ያው የመጀመሪያ በቤት ውስጥ ሁለተኛ ልጅ ነኝ። የቤተሰብ ኃላፊነትም ያው በኔ ላይ ጫናው በተመሳሳይ ነው እና እንዴት እንደሆነ ያው ብዙ ነገሮች ከኔ ጋር እየተገናኘ ነው ያለው። ከዚህ በመቀጠል አንድ ነገር ሰምቼ ነበረ። በሆነ ወቅት ወንጌል እየተናገራችሁ ቀጥታ ምንድነው ወንጌልን ለከተማው ለዋናው አስተዳደር ለመናገር አሰባችሁ። ይህንን ባሰባችሁበት ሰዓት ቀጥታ ሄዳችሁ ነው የተናገራችሁት። በዛን ሰዓት ግን ምንድነው እንደዚህ አይነት ድፍረት ውስጥ እንድትገቡ ይህን ናይል በዛን ሰዓትስ የተከሰተ ነገር አለ? እውነት ነው ፓስተር። አንዳንድ ነገሮች እድል አግኝተው በሚዲያ ለብዙ ሰዎች ጆሮ ካልደረሰ እግዚአብሔር አብሮን እየሰራ እንዳለ እንኳን ላይታወቅ ይችላል። ይሄ እድል የሰጠኝ ቅድም እንዳልኩ የሰው ጊዜ ሳይሆን የእግዚአብሔር ጊዜ ነው ብዬ አምናለሁ። በየትኛውም ዓለም ላይ ያላችሁ የሐረር ተወላጆች፣ የድሬዳዋ፣ የምስራቅ ተወላጆች ይህንን እንድሰሙና እንድታቁ እፈልጋለሁ። የሆነው ምንድነው? እኛ እግዚአብሔር ራእይ ሲሰጠን፣ ሐረር ላይ ራእይ ሲሰጠን ምስራቅ ምድር ላይ በተለይ ሙስሊሙ ማህበረሰብ እኛ ባለንበት ከተማ ኢየሱስ ክርስቶስ ጌታ እንደሆነ ካልመሰከራችሁና ካልሰማችሁ ተጠያቂ ናችሁ አለን ጌታ። ጌታን የተናገረ ሙስሊሙ አብረን እየኖርን አብረን እየበላን አብረን እየጠጣን በእኛ ከተማ እየኖርን ኢየሱስ ጌታ እንደሆነ አልነገሩንም ብለው በጌታ ፊት እንዳይከሱን ይህን አደራ ተሸክመን እየጸለይን ሳለን ያኔ ፓስተር ያለ አሁን ካናዳ ነው የሚኖረው ፓስተር ዳኒ ይባላል። አብረን ይህን ራእይ ስንቀበል እግዚአብሔር ይህን ተናገረ። እየጸለይን እያለ አንድ አሁን ወደ ጌታ ሄደዋል የእግዚአብሔር ሰው ፓስተር ታሪኩ ይባላል። መጥቶ እግዚአብሔር እንዲህ ይላል፣ እቺ ቤተክርስቲያን ስሟ ካቦድ ነው፣ እግዚአብሔር ካቦድ ይለኛል፣ ክብር አስመልሱልኛል ይላችኋል ጌታ አለን። እሺ ኦ ማይ ጋድ በጣም አስደነግጥ ነበር። ትርጉሙ አይገባንም ያ ጊዜ። እኛ መንፈሳዊ ነገር ልጆች ነን። ክብሬን ታስመልሳላችሁ ብሎ በአንደኛ ሳሙኤል ምዕራፍ 4 ቁጥር 19 ባለው ቃል መሰረት ስያሜያችን ያንን አድርገን ጀመርን ማለት ነው። ስለዚህ የጌታ ልብም የኛ ልብም እንደዚህ የተሳሰረው ወንጌል ላይ ነው። በቃ ሌላ ነገር የለንም፣ ሌላ ክብር የለንም። ልባችንና የጌታ ልብ የተሳሰረው በዚህ ምክንያት ስለነበረ ስለዚህ ሐረር ከተማ አደሬ የሚባል ማህበረሰብ መንግስቱን የሚመሩ የሐረሪ ብሔራዊ ክልላዊ መንግስት ማህበረሰቦች አሉ። በጣም ስትሮንግ ነው፣ በጣም ዲፕ ነው መንፈሳዊ ነገር። ያንን ማህበረሰብ እንዴት አድርገን ነው ወንጌል ወይም ኢየሱስ ጌታ እንደሆነ መመስከር የምንችለው ብለን በጌታ ፊት እንጸልይ ነበር። እግዚአብሔር ደግሞ ጥበበኛ አምላክ አይደል? ጥበብ ሰጠን። የመጀመሪያ ያደረግነው በከተማይቱ በጀጎል በእያንዳንዱ ቅያስ በእያንዳንዱ መንገድ ከሌሊቱ 9 ሰዓት እስከ 11 ሰዓት ወንጌል መሰከርን። እሺ በሰው ጆሮ እንዲሰማ ጭው ባለ ሌሊት እግዚአብሔር እንዲሰሙ ተናገሩ አለ። ማንም አድርጎት አያውቅም። እያንዳንዷ የጀጎል ቅያስ 2 ሰው የማይተላለፋቸው መንገዶች አሉ። በዛ እያለፍን ስማ ያለ ኢየሱስ መዳን የለም፣ መዳን በኢየሱስ ነው፣ የመዳን ቀን ዛሬ ነው፣ እርሱም አሁን ነው እያል መሰከር። እሺ ከተማውን በጠበጥ ነው። እሺ ሐረር ከተማ ያለ ነዋሪ ሰው አሁን መመስከር ይችላል። መሰከርን። ከዛ በኋላ እግዚአብሔር ደግሞ ከተማ ላይ በጣም ትልቅ ተጽዕኖ ይፈጠራል። በጣም አወዳይ ብትል ሐረር ብትል ገጠር 17 ጠንቋዮች ቤታቸው ውስጥ ገብተን 17 ግቢያቸው ገብተን ወንጌል መስክረን ከአንዳንዶቹ ላይ አጋንንት አውጥተን አብዛኛዎቹ ሞተዋል። አሁን 17 ጠንቋዮች እከሌ ብዬ በማንም ፊልም መመስከር ይችላል። ያን ካደረግን በኋላ ጌታ ደግሞ ለፕሬዝዳንቱ የቀድሞ ፕሬዝዳንት አሁን ያሉት እንኳን አይደሉ የቀድሞ ፕሬዝዳንት አብዱል ሃዲ
የሚባሉት ሙራድ አብዱላዲ ይባላሉ። አሁን በካናዳ ይኑሩ ኦልየት ሀገር እንዳሉ አላውቅም። እሳቸው ይህን ሚዲያ ከሰሙ እሳቸውም በዚህ አጋጣሚ እድል አግኝተን ገባን እሳቸው ጋር። ሁለት ወጣቶች አሁን ያልኩ ፓስተር ካናዳ ነው ያለው፣ እኔና እሱ አብረን ገባን። አስፈቀደን መፈቀድ ያለበት ቦታ አላስፈቀደን፣ በቀጥታ እሳቸው አገኘናቸው። ቦታ ሰጡን፣ ተቀመጠን። እግዚአብሔር ከየት ነው የመጣችሁት አሉ። እግዚአብሔር ነው የላከን፣ እግዚአብሔር ልኮን ነው። እኛም እኮ ከእግዚአብሔር ጋር የምንሰራው ምን አጠፋን ምን አናድርግ አሉ። አይ እግዚአብሔር በዚህ ከተማ የድሃ እንባ ሰምቻለሁ፣ ከኔ ጋር ተስማማ ይልሃል። እግዚአብሔር ከኔ ጋር ተስማማ ይልሃል። ጌታ ኢየሱስ ክርስቶስ ይወድሃል፣ ዛሬም ምህረት ያደርግልሃል። ስለዚህ ወጣት ነው፣ ብዙ የሚከብድ ሰው አይደለም። ነገር ነው አይ ይሄ ነገር እስቲ ቆይ የኛም ሰዎች እኮ አሉ፣ የኛም ሰዎች ይምጡና ቀጠሮ እያዘላችሁ ከነሱ ጋር ትነጋገራላችሁ ብለው ቀጠሩን ማለት ነው። እሺ እና በተቀጠርንበት ቀን ወደ 12 የሚሆኑ ሼኮች ነው የመጡት። መጡ 12 ሼኮች መጡ፣ ተደረደሩ። እኔና እሱ ደግሞ ወንድሜ ፓስተሬ ጋር አብረን ወጣችን ገባን፣ ተነጋገርን ማለት ነው። ትዝ ያለኝ ያ ቀንም እንደ ዛሬ ይመስለኛል። ያ ቀን ምንድነው ትዝ ያለኝ ሙሴ ፈርዖን ጋር በገባ ጊዜ ሙሴም ታምራትን አደረገ፣ ፈርዖንም ጠቢባንን ጠራ እንደሚል ተነጋገርን፣ ተወያየን፣ ነገርናቸው። እንደሱም ሰሙ። እኛ መልእክታችን አንድ ነው፣ ኢየሱስ ክርስቶስ ያድናል፣ መዳን በማንም የለም። ለክፍሎች ፕሬዝዳንትም ለእናንተ የምነግራችሁ መልእክት አንድ ነው፣ ኢየሱስ ያድናል፣ ኢየሱስ ይወዳችኋል የሚል መልእክት ነገርናቸው። ግን አሁን በዛን ሰዓት የብዙ ጊዜ ሰዎች ባለስልጣናትን መሪዎችን ለማውራት ብዙ ጊዜ ይፈራል። እውነት ነው። እናንተ እንዴት እስከዛ ድረስ ልትደፍሩ ቻላችሁ? ምንድን ነው ምክንያቱ? ድፍረቱ ጌታን የሰጠን ማንም አይደለም። ምክርም ተመክረን አይደለም፣ ሰው መማክረን አይደለም፣ ምንም ጌታ ነው ድፍረት የሰጠን። መጽሐፍ ቅዱስ ሲናገር ብቃታችን እግዚአብሔር ነው ይላል። ብቃት የሆነን እግዚአብሔር ስለነበረ ገባን፣ መሰከርን፣ ደስ አለው፣ እንታዘዛለን፣ እናስተካክላለን፣ መስተካከል ያለበት ነገር ብሎ ፕሬዝዳንቱ አሰናበተን። ከሼኮቹም ጋር በሰላም በፍቅር ጌታን መስክረንላቸው በደስታ ወጣን። ከዛ በኋላ የከተማ ልማት ቢሮ ኃላፊ፣ የክልሉ አቃቢ ሕግ በሌላ ቀን ወንጌል ሲሰብክ አሰሯችሁ። ከተማው በጠበጣችሁ ተብሎ መናኸሪያ አካባቢ ገበያ ማዕከል አካባቢ በጠበጠ ሰብስበው ወስደው አሰሩን። በዚህ አጋጣሚ ደግሞ ለጠቅላይ አቃቢ ሕጉ ለፖሊስ ኮሚሽነሩ ወንጌል ለመመስከር እድል አገኘን ማለት ነው። መታሰር አሁን ሰው መታሰርን እንደ ክፉ እንደ አስቸጋሪ እንደ ቻሌንጅ ይቆጥሩታል። እናንተ ደግሞ እሱን ደግሞ እንደ ኦፖርቹኒቲ እንደ መልካም አጋጣሚ ተጠቅማችሁ እንደገና መሰከራችሁ ማለት ነው። እውነት ነው። በጣም የሚገርም ነው። ሐረር ምን ያህል ጊዜ ቆይተሃል? እኔ እንግዲህ ሐረር ወደ 32 ዓመት አካባቢ ነው። ገና በልጅነት ነው አይደል? አዎ። ታዲያ እንዴት ነው ወደ ጌታ ይህንን ጌታ አንተስ እንዴት ነው ወደ ጌታ የመጣህ? ይገርምሃል፣ ቅድም እንዳልኩ ወላጆቼ አባቴ በተለይ ወላጅ አባቴ በጊዜ ገና እርሊ እድሜ ላይ ያለው ነው ያለፈና ሁለተኛ ልጅ ሆኜ እኔ ደግሞ እግዚአብሔር የሰጠኝ ጸጋ ነው መሰለኝ ኃላፊነት እኔ ላይ ወድቆ ልጆቼን እህቶቼና ወንድሞቼ ቦታ ካረኩ በኋላ ብዙ ቆይታ ያደረኩት ሐረር ላይ ነው እና በተለይ የወጣትነት እድሜ ያሳለፍኩት ሐረር ከተማ ቀበሌ 15 ቋሚ ሰፈር የሚባል ሰፈር ነው ያለው እና እዛ ነው ያደግኩት። ከዛ በኋላ ቤተሰቦችን እየረዳው ወደ ራሴ ህይወት የወጣትን ህይወት በተለይ ሐረር ላይ ያሳለፍኩት ጥሩ ህይወት ነው ያሳለፍኩት ብዬ አምናለሁ። ጥሩ ስልህ የወጣ ባህሪ አልነበረኝም። ክፉ ድርጊት ውስጥ የገባው ሰው አልነበርኩም። በዚያ መንገድ እያደግኩ ስራ እየሰራው የራሴን ህይወት ጀመርኩ ማለት ነው። የራሴ ህይወት ጀመርኩ። ትዳር ያዝኩ። 3 ወንዶች ልጆች ወለድኩ። በትዳር ዓለም እያለሁ እየኖርኩ ነው። ልጆቼ ገና የመጀመሪያ ልጄ 5-6 ዓመት አካባቢ ነበር። ሁለተኛ ልጄ ደግሞ 4 ዓመቱ ነበር። ሶስተኛ ልጄ ደግሞ ገና ህፃን ልጅ 2 ዓመት ኦር እንደዚህ አካባቢ በሆነ ጊዜ ነው ጌታን ያገኘሁት። ጌታን ያገኘሁበት አጋጣሚ በጣም ትንሽ የኔ ምዕራፍ ሊዘጋ የተቃረበበት በጣም አደገኛ መጥፎ ህይወት የነበርኩበት
ጊዜ ነበር። ምን ማለት ነው ይሄ? የኔ የህይወት ምዕራፍ ሊዘጋ ነው ማለት? አዎ ምንድነው እግዚአብሔር ያየልህን ነው የምትሆነው። ሰው የፈራውን አይሆንም፣ የፈራውን አይሆንም። እኔ የፈራሁበት የኔ ምዕራፍ ሊዘጋ የደረሰበት በጣም በህይወቴ የመጨረሻ አደገኛ ሁኔታ ላይ የነበርኩበት ጊዜ ነው። ምንድነው የሆነው? የመጨረሻ ልጃችን አሁን ያልኩ የመጨረሻ ህፃኑ ልጃችን ታሞብን ሆስፒታል ህይወት ፋና የሚባል ሆስፒታል ነበር። ለአንድ ለ10 ቀን እዛ እንደተኛን ልጅን እያስታመምን እያለ እኔ በረንዳ ላይ ምናምን ተኛለሁ። ባለቤቴ ግን ከልጄ ጋር የልጆቼ እናት ከህፃኑ ልጅ ጋር በህፃናት አልጋ አጭር አይደል እዛ ላይ እግሯን እያንጠለጠለች ትተኛለች። እኔ አላቅም፣ አይገባኝም፣ ምን እንደተፈጠረ አላቅም። በዛ ልጅ ህፃኑን በማስታመም ሂደት ውስጥ ለካ ከመሬት ቅዝቃዜ እግሯ ላይ ገብቶ አሟታል። ታመመች። ከዛ በ10ኛው ቀን ህፃኑ ደህና ነው ይዛችሁ ውጡ አሉን። ህፃኑን ይዘን ወጣን። ከዛ ወደ ቤት ሄድን። ልክ መከሩ እንዴት ነገሮች እንደተቀነባበሩ ልነግርህ አልችልም። ልክ እሱን ይዘን የወጣን ለታ እነሱን ቤት አስገብቼ አንዳንድ ነገር ለመግዛት ገበያ ስወጣ ስልክ ተደወለ። ቶሎ በቤት እንድትደርስ ምናምን ተባልኩ። በፍጥነት ተመልሼ የምገዛውን ምቃትቼ ስቤት ስመለስ የባለቤቴ ወንድም አዲስ አበባ ላይ ሞቶ አስክሬን ይመጣል ተባሉ። እየመጣ ነው ፈጥነን ለእሷም ሳትነግራት ወደ ቤት ሄዳሉ። እዛ ሲሄድ እውነትም ወንድሟ ታላቅ ወንድሟ አርፏል። አስክሬን ከአዲስ አበባ እየመጣ ነው አሉን። እሱን ተቀበልን። በማግስቱ ሌሊት እሱን ተቀበልን። ጠዋት እሷን ደግሞ ይዤ ወደ እናቷ ቤት ሄድን። እዛ ስንሄድ እግሯ ለካ አብጧል፣ ታማለች። ነገሮች እየተቀያየሩ መጡ። በሁለተኛ ቀን ቀብር ነበረ። እንደምንም ወሰድናት፣ ወንድሟን ቀበረች። ከ4 ቀን በኋላ ድንኳን ሳይፈርስ እሷ ደግሞ ታመመች። እሷ ታመመችብኝ። ጅጉላ ሆስፒታል የሚባል አለ ሐረር ከተማ ውስጥ። እዛ ይዘናት ሄደን እዛ አስተኛናት። ከዛ እሷን እያስታመምኩ እዛ ሀዘን አለ፣ እዚህ ደግሞ ሌላ ችግር አለ። በዛ መሃል አንድ 7-8 ቀን እንደቆየች ደም ያስፈልጋታል ብለውኝ ደም ልሰጥ ወደ ቀይ መስቀል ሄድኩ። ሌሊት ውስጥ ጠብቃት አድር ስለነበረ እንቅልፍ ስለነበረብኝ እዛ ቀይ መስቀል ሲሄዱ አይ ካንተ ላይ ደም መውሰድ አንችልም፣ ትንሽ ሄደህ ተኝተህ መምጣት አለብህ አሉ። ወደ ሆስፒታል ስመለስ እሷ በህይወት የለችም። ባለቤቴ? አዎ የልጆቼ እናት በህይወት የለችም። የምጨብጠው የሚይዘው ነገር አጣሁ። በጣም ከባድ ነው። ጌታን አላቅም፣ ያጽናናኝ የለም። እንዳልኩ ትውልዴ እዛ አይደለም። እህት ወንድም እናት ምናምን የምትለው ነገር የለም። በጣም ከባድ ጊዜ ነበር። ጓደኞቼ ደወልኩ። የልጆቼን እናት አስክሬን ቤት ወሰድኩ። ከዛ ያው በሁለተኛ ቀን ቀብር ስርዓት ተፈጸመ። እንዲህ እያልኩ ከዚህ በኋላ ከተቀበረችበት የተወሰነ ቀን ድረስ የምፈልገው ገመድ ነው፣ የምፈልገው ሞት ነው። 3 ህፃናት ልጆች ምን ታደርጋቸዋለህ? ምንድን ነው የማደርጋቸው? ምንድን ነው የምሆነው? እሰራለሁ፣ እነሱን አበላለሁ፣ እነሱን ትምህርት ቤት እወስዳለሁ። ምንድን ነው የማደርገው? በጣም አደገኛ ሁኔታ ውስጥ ህይወቴ ምዕራፍ የሚዘጋበት ሰዓት ደረሰ። አንዳንዴ ወጣ ስል ሰዎች ይከተሉኛል፣ ጓደኞቼ ይከተላሉ። እሷን አጣናት፣ እሱም እናጠዋለን ይላሉ። በዚህ መሃል 12 ቀን የሰቦቿ የሐረር ልጅ ናት። የሰቦቿ 12 ሊያወጡ ወደ ጊዮርጊስ ቤተክርስቲያን ሄደው ሲመጡ አንድ ጓደኛ መጥቶ ተስፋዬ አንድ ቦታ ልውሰድህ አለኝ። በጣም የሚገርምህ ነገር እና ሲኦልም ቢሆን ውሰደኝ አልኩት። ውሰደኝ፣ የትም ቢሆን ውሰደኝ። በቃ እኔ እኮ ሞት እየፈለግኩ ነው። ቀብሬ እጄ እኮ እዛ ቀብሯን እያየሁ እየመጣሁ ነው። መሞት ነው የምፈልገው እና ገመድም ይዤ እኮ ደግሞ መልሼ እጥለዋለሁ። ውሰደኝ አልኩት። ከዛ ወሰደኝ። እዛ ጎረቤት አንድ እናት ነበረች፣ ቤቷ ክርስቲያን ናት፣ ብዙ አገልጋዮች የሚመጡበት ቤት ነው። እዛ ወሰደኝ። ልክ እዛ ስገባ የሚጸለይላቸው 4 ሰዎች አሉ እና እነሱ መካከል ላይ ተገኘ። ከዛ ተንበረከኩ፣ ተጸለየልኝ፣ ጌታን ተቀበልኩ። ቤተሰቦቻችን 12 ሊያቆርቡ ሄደዋል። እኔ ግን ሌላ ቦታ ነኝ። ጌታን ተቀበልኩ። የመጽናናት መንፈስ ውስጥ የገባ ትኖራለህ የሚል ተስፋ ውስጥ የገባ ልጆቼ አድገው ሰው እንደሚሆኑ ልጆቼ እንደሚበቁ በቃ ይሄ በቃላት የማትገልጸው መጽናናት ውስጥ የገባ በ12ኛ ቀን ያ ቀን ዳንኩ ድኝ የቀረው
የሚገርም ነው። ግን በጣም አሁን በዛን ሰዓት ባለቤትንም አጣሃል፣ ባለቤት ወንድምም ሞተዋል። አንተም ደግሞ ተስፋ ቆርጠሃል፣ ራስን ለሞት እየተዘጋጀ ነውና እንደዚህ አይነት ጉዳዮች ብዙ ጊዜ በሰዎች ህይወት ውስጥ እንደዚህ አይነት የመጨረሻ የጭንቅ ታይም ለሰዎች ለመናገር ከባድ የሚሆንበት ሰዓት ሁል ጊዜ በተወሰኑ በሰዎች ህይወት ውስጥ ይከሰታል። ሰዎች ይህንን አንዳንዶች ኢሚዲየትሊ ሌላ እርምጃ ይወስዳሉ። ቅድም አንተ ገመድ እንዳሰብከው አንዳንዶች በገመድ አንዳንዱ በውሃ አንዳንዱ በሰው አንዳንዱ በሆነ ጉዳይ ውስጥ ገብቶ ራሳቸውን ያጠፋሉ። ወደ አላስፈላጊ የሆነ ውሳኔ ይወስናሉ። በዛን ሰዓት እግዚአብሔር ደግሞ አንተን መጥራቱ ህይወትን የምትድንበትን መንገድ አቅጣጫ በዛ ወንድም ሆኖ እግዚአብሔር እድሉን ሰጠ። የሚያስደንቅ ነው። እግዚአብሔር ሰዎችን የሚጠራበት መንገድ ሁሉ ጊዜ ያስደንቀኛል። እግዚአብሔር የተባረከ ይሁን። በጣም የሚገርም ነው። መዳንህን እንዴት ነው ያረጋገጠው? እንዳልኩ ፓስተር ወንድዬ ተክሌ ይባላል። የሐረር ሙሉ ወንጌል ፓስተር ነው። ፓስተር አሉላ ይባላል። የሱ ደግሞ ያግዜ ረዳት ልጁ መንፈሳዊ ልጁ ይመስለኛል። አብረው ነው ዛሬ ይመስለኛል ያን ቀን ንስሐ አስገቡኝ። እነሱ እንደ መላእክት ሆነው ታዩኝ። ከዛ ያቺ እናት ቤቷ ውስጥ ጌታ የተቀበልኩባት እናት አምሳለ ጄንትሊ ትባላለች። እዚህ አዲስ አበባ ያለችው ወስዳ ለአንድ ቸርች ሰጠችኝ። ኤፍታ ቸርች ይባላል። ፓስተር ወጣት አሁን ፓስተር እኔ ያልኩ ካናዳ አለ ያልኩ ፓስተር ለሱ ይሄ ልጅ ላንተ አደራ ሰጥቻለሁ ብላ እጄን ይዛው ሰጠች። ያ ሰው በሚገርም መንገድ ደህንነት ትምህርት አስተማረኝ። የሚገርም 18 ኪሎ ሜትር በእግሬ ሁሉ እየመጣው ደህንነት ማር ነበር። የገባብኝ ፍቅር፣ የገባብኝ መጽናናት፣ የመኖር ተስፋ ሁሌ የሚታይ ልጆችን ነው። ግን ቆይ እኔ እኮ የሚገርም በዛን ሰዓት እኮ ሌላ ሚስት አላገባህም አይደል? በፍጹም። ስራንም አልተውክም አይደል? በፍጹም። ምንድነው ልዩነቱ የተፈጠረ? አሁን ልጆቹ ወርድ ያሉ፣ አንተም ስራ ላይ ነው ያለኸው፣ ሚስትም አልመጣችም። በዛ መካከል ቅድም በቃ ስራ ልጆችን ላስቀምጥ፣ ስራዬን ልስራ፣ ምግብ ልስራ፣ ምን ሊሆን ብለህ ሞት ነው የተመኘኸው። አሁን ግን ኢየሱስ በመግባቱ እነዚህን ነገሮች ሳይቀየሩ እንዴት ህይወትን ቀየረ ነው። ዋው! በቃ የሚደንቀው እሱ ነው። ምስክርነት ከምስክርነታቸውና ከበጉ ደም የተነሳ ድል ነሱ እንደሚል ምስክርነት በጣም አንድ የወንጌል አካል ነው ብዬ አምናለሁ። የወንጌል አካል ነው ብዬ ሰዎች በምስክርነት ይጽናናሉ፣ በምስክርነት ይፈወሳሉ። እሱን እንዲረዱልኝ ይፈልጋሉ። ምንድን የሆነው እንዳልኩ ያቺ እናት ወስዳ ለዚህ ሰው ሰጠችኝ። እሱ ደህንነት እኔን ማስተማር ጀመር። ደህንነት እየተማርኩ እንዳልኩ በቃላት የማይገለጽ ተስፋና መጽናናት በውስጥ የገባ ሰው ምንድን ያደረኩት ሰራተኛ ለልጆቼ ቀጠርኩ። ተመላላሽ ሰራተኛ ምግብ የምታዘጋጅ ቀጠርኩ። እሷን ምግብ ታዘጋጃለች፣ እኔ ስራ እሰራለሁ፣ ቸርች ክትትል እማራለሁ፣ ቸርች አቴንድ አደርጋለሁ። በፍጹም አልቀርም። ኮንስትራክሽን ሰራተኛ ነኝ። ገንዘብ ላይ ነው ያለሁት። ገንዘብ ችግር የለብኝም። የሙያ ችግር የለብኝም። የእውቀት ችግር የለብኝም። በዚህ መንገድ እያለው ምን ተፈጠረ? አሁን ጥሩ ጥያቄ ስላነሳልኝ ቅድም ያ ደህንነት እንዳገኝ መንገድ የተጠቀመበት እግዚአብሔር የተጠቀመበት ሰው ወንድም ዘመድኩን ይባላል። ምን ይላል? እነዚህ ልጆች ሁለቱ በተለይ ህፃናት ናቸው ገና። ሁለተኛ ልጄ አማኑኤል ይባላል። እሱን 4 ዓመቱ ነው፣ ኬጂ ነው። ትንሹ ደግሞ ገና ህፃን ልጅ ነው። ይህ ሰው ሚስትን ቢያገባ ሰራተኛን ቢዝ ልጆቹን ማሳደግ ይቸግራል። ስለዚህ ለምን አዳሪ ትምህርት ቤት አናስገባቸውም? አዳሪ ቤት አናስገባቸውም ብሎ ከጓደኞቹ ጋር ይመክራል። እሱ በኋላ እኛ እናሸንፈዋለን። ትልቁ ኦልሬዲ ራሱን ስለቻለ ከእሱ ጋር እንደፈለገ ስለሚሆን ችግር የለበትም። ትንሾቹ ግን ችግር ላይ ይወድቃሉ ብለው ይማከራሉ። ከጓደኞቹ ጋር ይጨርሳሉ። አዳሪ ትምህርት ቤት ሐረር ኤስዩኤስ ይባላል። እዛ ይነጋገሩና ጨርሰው ይመጣሉ። እኔ ማቀው ነገር የለም። ተነጋግረው ጨርሰው ይመጣሉ። እዛ ሄደው አስተካክለው ከጨረሱ በኋላ እኔን መጥተው አማከሩ። ኤስዩኤስ ትምህርት ቤት ማለት አዳሪ ትምህርት ቤት ማለት ጎረቤትህ ነው። በፈለከው ሰዓት ሄደህ ማየት ትችላለህ፣ መጎብኘት ትችላለህ። እኛ ግን እነዚህ ልጆች እዛ እናስገባለን ብለው ጠየቁ። ይሄን እምቢ ብትል አንተ ራስህ ትሞታለህ። ጌታን አግኝተሃል፣ ግን ነገሮችን መቆጣጠር አትችልም ብለው
አሉኝ። ግድ የለም ብዬ ብለምን በፍጹም መጨረሻ አሉ። ከዛ ምን ተደረገ? አዳሪ ትምህርት ቤት ሁለት ልጆች እንዲገቡ ተደረገ። የሚገርም ግጥጥሞች ነው እንዳትል የእግዚአብሔር መለኮታዊ አሰራር ነው ብዬ ነው ማምነውና ሁለት ልጆቼ ከኔ ተነጥለው ወደ አዳሪ ትምህርት ቤት ገቡ። የገቡ ቀን ሴት ልጅ ወገቧ በነጠላ እንደምታስር ወገቤን አስሬ አቧራ ላይ ተንከባልዬ አልቅሼ ነው የተወሰዱት። አዳሪ ትምህርት ቤት የገቡት ለ4 ዓመት ኤስዩኤስ አዳሪ ትምህርት ቤት ግቢ የህፃናት ማሳደጊያ ግቢ ውስጥ አጥሩን ዞር ነበር። መግባት አልችልም፣ የኔ ልጆች ነኝ ምነው ብዬ መግባት አልችልም፣ ግን አጥሩን እየዞርኩ በቀዳዳ ህፃናት እያየሁ አለቅስ ነበር ለ4 ዓመት። ለምን? ምን ችግር አለ? ልጆቹን ናፈቁኝ። በቃ በጣም ነው የምወደው ልጆቼን፣ ስቲል ነው በጣም ነው የምወዳቸው። ናፈቁኝ። አጥር እያየሁ በአጥሩ ስር መግባት አልችልም፣ መብትም የለኝም። ያ ያልኩ ወንድም ነው የቅርብ ተጠሪ ሆኖ የገቡት። አለቅሳለሁ። አሁንም ሞት እመኛለሁ። ምክንያቱም ልጆቼ ከኔ ተነጥለው ሄዷል። ትልቁ ልጄ ከኔ ጋር ነው ያለው። በዚህ ምክንያት እንዲህ ያልኩ 4 ዓመት ከሞላኝ በኋላ አንድ ቀን ሄጄ አልቅሼ አጥሩ ስር ዞሬ ህፃናትም ከአይኔ ሲጠፉብኝ አልቅሼ ስመጣ አይኔ ቀልቷል። በጣም ልቤ ተሰብሮ ያ ወንድም አገኘኝ መንገድ ላይ። ምን ሆንክ አለኝ። አይ እኔ ከዚህ በኋላ በቃኝ፣ ልጆችን ካላየሁ እሞታለሁ አልኩት። በአመትም አይመጡም? እስከ 4 ዓመት ሙሉ? አይ በጭራሽ 4 ዓመት አይቻቸው አላውቅም። 4 ዓመት ሙሉ ቤት ቅርብ ነን፣ በእግር የምትሄድበት ቦታ ነው። በቃ እሞታለሁ አልኩት። ምንድን ነው አለኝ። በቃ ልጆችን ካላሳየኝ እኔ እሞታለሁ አልኩት። የኔ መኖር ለልጆቼ ካልሆንኩ ምን ይጠቅመኛል? ከአብራቸው የወጡ ልጆቼ ተነጥዬ ምንም ትርጉም የለኝም። የመኖር ትርጉሜ እኮ ለልጆቼ ነው ስለው በቃ ግድ የለም ከዛሬ ጠብቀኝ፣ ሞግዚቷ ጋር አገናኝሃለሁ። ሞግዚቷ ጋር አገናኝሃለሁ፣ የልጆች እናት ሞግዚት ሆና የምታሳድጋቸው አገናኝሃለሁ፣ ስልክ እሰጥሃለሁ አለኝ። አታልቅስ፣ ክፉ ነገር አትመኝ አለኝ። ኦኬ ይህም እግዚአብሔር ስራ ነው ብዬ ነው ማምነው። ስልኳ ሰጠኝ። ቆይቼ ደወልኩላት። ማነህ አንተ? አይ የነናሆም አባት ነኝ፣ ተስፋዬ ይባላል። ማለት የት ነው ያለው? እዚህ ሐረር። ልጆቼ ካላየሁ እኔ እሞታለሁ፣ ፕሊስ ልጆቼን አገናኝ አልኩ። የነናሆም የነማኑኤል አባት ነው? አዎ። እሺ አገናኛለሁ አለችኝ። በመሃል እኔና እሷ እንገናኝም። ልጆቼን በመሃል በዓል በሚሆንበት ጊዜ ማምጣት ጀመረች። እንዲህ እያለን በዓል እየመጡ እኔ ጋር እየዋሉ ማታ ሸኛቸዋለሁ። እንዲህ እያለን 9 ዓመት እሺ። በ9ኛው ዓመት በመሃል ምን ሆነ? ደወልኩላትና ላግኝሽ አልኳት። የልጆቼ እናት ማለት ነው። አሳዳጊያቸው ሞግዚት የሆነቻቸው ላግኝሽ በአካል አልኳት። አጋጣሚ ሆኖ እኔም አዲስ አበባ ነበር፣ እሷም ለእረፍት አዲስ አበባ መጣ። ድንገት ተገናኘን ማለት ነው። ስደውላት ስላት አዲስ አበባ ነኝ፣ እኔም እኮ አዲስ አበባ ነኝ። ኦኬ እንገናኝ፣ ባገኝሽ ደስ ይለኛል አልኳት። ተቀጣጠርን። ፒያሳ አካባቢ አስታውሳለሁ፣ ጊዮርጊስ አካባቢ ተገናኘን። አንተ በህይወት አለ? እኛ እኮ የምናውቀው አንተ ሞተህ እንደሆነ ነው የገቡት ልጆቹ። እናታቸው ሞታ አባትም ወላጅ አልባ እንደሆኑ ነው የምናውቀው። በህይወት አለ? ተላቀስን፣ እኔም አለቀስኩ። ከዛ በኋላ በመሀል እኔና እሷ መገናኘት ጀመር። ያቺ ሴት ናት ዛሬ የኔ ባለቤት የሆነችው። አሜዚንግ! በጣም ይገርም ነው እንጂ በዛ አዳሪ ትምህርት ቤት ላይ የነበረች የልጆች እናት ልጆቼ በልጅነት ጭንቅላታቸው እናታችን ብለው ስላደጉ ወላጅ እናታቸው እንዳጡ ሳይሰማቸው ወላጅ እናታቸው እሷ እንደሆነች አስበው 9 ዓመት አብረዋት ኖረው ልክ 9ኛው ዓመት ላይ ልጆቼ እንዲሰጠኝ ብዬ ደብዳቤ ያስገባው። እሺ ለድርጅቱ ኦኬ እኔ አባት በህይወት አለሁ፣ ማሳደግ እችላለሁ፣ ማስተማር እችላለሁ፣ ኃላፊነት ወስዳለሁ፣ ልጆቼ ይሰጠኝ ብዬ ጠየቁ። እሺ ፈቀደልኝ በደስታ። ምክንያቱም እዛ ጋር ያለው ፋሲሊቴት ለልጆቹ ያለው ፋሲሊቴት ኦሪጂናል ከወላጅ የሚገኘው ነገር ሊተካ አይችልም። ስለዚህ ይህን እሷ ጋር እንዴት አንተ አሰብክ? እንዴት ወደ ፍቅር ዓለም መምጣት ቻላችሁ? እሱ ሰፊ ነው።
እስኪ ንገር። አይ ድንገት ለምን መሰል አሁን አንደኛ እሷ ከልጆች ጋር የልጆች እናት ሆና ሞግዚት ናት፣ እናት ሆና አሳደገች። አንተ ደግሞ ከ9 ዓመት በኋላ ተገናኘ። እንዴት ወደ ፍቅር ዓለም መግባት ቻላችሁ? አዎ ምንድነው ሰፊ ነው ያልኩህ። አጭር ነገር አድርገህ አጭሩ ምንድነው የተፈጠረው እንዳልኩ እዚህ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ አርፈው ነበርና ከሐረሪ ክልል ተወክዬ ክልሉን ወክዬ እዚህ ለቀብር መተን ነበር። ነሐሴ 4 ይመስለኛል አስታውሳለሁ። እዛ መጥቼ የዕለት ሁለት ቀብር አስፈጽመን ከጨረስን በኋላ ለምን አልደውልላትም ብዬ ደወልኩላት። ያ ቀን ማለት ያ ቀን እና እኔም አጋጣሚ ያረፉት ፒያሳ ነው፣ እሷ ደግሞ ሰሜን ማዘጋጃ ናት ያለችው። እና በዛ አዲስ አበባ እኮ ነኝ ፕሊስ ላገኝሽ ተባባልን፣ ተገናኘን፣ አይን ለአይን ተያየን ማለት ነው። እስከዛ ድረስ 9 ዓመት ተገናኝታችሁ? በስልክ ነው የምንገናኝ። ልጆቼ እንጂ በአካል ተገናኝታችሁ ከገቡ 4 ዓመት ድረስ አላቃትም፣ አግኝቻት አላውቅም። ከ4 ዓመት በኋላ ግን ያ ሰው ስልኳ ከሰጠኝ በኋላ ግን ቀጥታ እሷ ማግኘት ስለቻልኩ ልጆቼ ትሰጠኝ ነበር፣ በምፈልግ ሲናፍቁኝ ትሰጠኝ ነበር። እሷን በዛ ሰዓት አላገባችም ነበር? አላገባችም በጭራሽ። ከዛ እዚህ ተገናኘን፣ ትንሽ ሰዓት አብረን አሳለፍን። ጓደኞቼ የአገሬ ልጆች እዚህ ኮንትራክተሮች ወንድሞች አሉኝ፣ መጡ። እነሱ በመኪና ይዘውን ሄዱ፣ እራት ጋበዙ ምናምን። ባለቤት ነች ይሉኛል፣ ሚስት ነች አይደል ይሉኛል። እኔ ውስጥ ጭንቅላቴ ውስጥ የሆነ ነገር እየተፈጠረ መጣ። ኦኬ ይሄ ነገር እግዚአብሔር አስበዋል ማለት ነው እያለ ከዛ አመሸን ምናምን፣ ሸኙን፣ ወንድሞቼ ሸኙን። እነሱ ከሄዱ በኋላ እኔ ሸኙኋቸው አልኳት። ወደ ቤቷ ሄደች፣ ወንድሙ ነው እኔ ወደ ሀገሬ ተመለሱ። ከዛ እረፍቱ ጨርሳ ስትመጣ ቀጠርኳት፣ ራስ ሆቴል ቀጠርኳት አለ። ተገናኘን፣ ስንጫወት በጣም ከልብ መግባባት ጀመር ማለት ነው። ማለት በህይወት ያለፉት ነገሮች በሙሉ ልጆችን የገቡበት መንገድ፣ አንዳንድ ነገሮች ቅድም እንዳልኩ አዝኜ ነው የገቡት፣ ደስተኛ ነበርኩ። ያ መንገድ ሁሉ ነገር ስሜቴ ትጋራኝ ጀመር። በዚህ መንገድ ነው እንግዲህ የጀመርነው። ምን ታስቢያለሽ ብዬ ነው የጀመርኩት። ኦኬ ዋው የእግዚአብሔር አሰራር የሚገርም ነው። እዛ ቀጠልን፣ እያወራን እየተገናኘን፣ ዓመት ረፍት ስትወጣ መጀመሪያ የምንገናኘው ከኔ ጋር፣ ቤት ሳትሄድ ከኔ ጋር እንገናኛለን፣ እናሳልፋለን፣ ምሳ እንላለን። እያለን ጊዜ ወሰደን። በደንብ ነገሩ አብላላ ነው፣ ጊዜ ወሰድንበት፣ ጸለይንበት። ፋይናሊ እኔ ልጆቼ ለማውጣት ልክ ስጠይቅ እሷም ሪዛይን ያደረገች። በአመቱ ተጋባን። የአሁኗ ውዷ ባለቤቴ በዚህ መንገድ ነው የተገናኘ ነው። ኢማጂን በኢትዮጵያን አውድ ልጆች በእንጀራ እናት ብለው ያስባሉ። አባትም ክፉ እንኳን ባታደርግባቸው ልጆችን እንጀራ እናት ብለው ያስባል። የኔ ግን እግዚአብሔር ሲሰራው እነዚህ ህፃናት ልጆች በአእምሯቸው ውስጥ ያ አይነት ነገር የለም። እናቴ ነው እናቴ በቃ ምንም። በዚህ መንፈስ እግዚአብሔር የሰራው ትዳር ነው፣ እግዚአብሔር የገነባው ትዳር። ሪዛይን አደረገች፣ ወጣ። ከዛ ቤተክርስቲያን አሳወቅን። ቤተክርስቲያናችን በማገለግልበት ቤተክርስቲያን ደግሳ ቤተክርስቲያን ሄዳለች። ዋው በጣም እየተደነቅኩ ነው። የእግዚአብሔር አሰራር ራሱ በጣም ያስደንቃልና ዋው በጣም የሚገርም ነው። ከዚህ በመቀጠል ፓስተር፣ ውድ አሊቲያ ሾው ተከታታዮች እንደምን አላችሁ? እስካሁን ድረስ እየተነጋገርን ያለነው ነገር ይህንን ይመስላል። በጣም የሚገርም ነው። ብዙዎቻችሁ በዚህ ላይ እንደምትማሩበት የእግዚአብሔርን መለኮታዊ ጣልቃ ገብነት ምን ሊመስል እንደሚችል በዚሁ እንዴት እንደምትማሩ ይህ ምስክርነት ለብዙዎቻችሁ ትምህርት ነው። አስታውሱ፣ ምንም ነገር በሌለበት በጭንቅ ቤተሰብ በሞት ፈርሶ ሁሉም ነገር ሊበተን በነበረበት ሰዓት ላይ እግዚአብሔር አንድን ሰው እንደ መልአክ ልኮ ያ ሰው ሕይወትን እንዲድን ምክንያት ሲያደርግ፣ ከዛም አልፎ በዛ ሰው እንደገና ተጠቅሞ ልጆችን አዳሪ ትምህርት ቤት በሄደበት መንገድ ደግሞ ሚስቱንም ሌላኛዋን አጋር ማግኘት የሚችልበትን የእግዚአብሔር ጣልቃ ገብነት በጣም ያስደንቃል። እግዚአብሔር የጀመረውን እግዚአብሔር ይፈጽማል። ስለዚህ እግዚአብሔር በሕይወታችሁ ላይ ተስፋ ቆርጣችሁ ግራ ተጋብታችሁ በተለያዩ ስፍራ ላይ የምትኖሩት ኢየሱስን መከተል የሕይወታችሁን አቅጣጫ ግልጽ ያደርግላችኋል። ስለዚህ ኢየሱስ ክርስቶስ ጌታ ነው። ዛሬም ይወዳችኋል። አመሰግናለሁ።